አንጠራጠርም ወይስ እኔ ትክክል አይደለሁም? እንዴት ነው የሚደረገው? ስለ ሃይማኖቱ ሳይገባኝስ እሱን ባገባው ትክክል ነው ወይ? ይህንን ማወቅ ፈልጌ ነው። እሺ አንድ ሰው ወደ ኢስላም የተፈጠረለት ዓላማ እስላም አምላክ ያዘዘብን ትእዛዝ መሆን አለበት። እስላም ነቢያቶች ህዝቦቻቸውን ያስተማሩበት መለኮታዊ ሃይማኖት መሆኑን አውቆ መሆን አለበት እንጂ ለትዳር ዓላማ፣ ለመድራጅ ጥቅም ዓላማ፣ ለምንም ነገር መሆን የለበትም። እና ጥሩ ሀሳብ ነው አንቺ እንትን ያልሽው። ይሄን ነገር እንደሱ መሆን አለበትሽ። ለማንኛውም ባጭሩ ያስረዳ እናም ብሎ ማለት ለመናገር እንደጀመርኩት ሀፊያንስ እናገኛለን ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄን መጽሐፍ ጽፈዋል ከተባሉ አካሎች አንድን ነብይ ጠቅሰው አከሌ ነብይ ክርስቲያን ነበር ተብሎ ተገልጿል ወይ? በፍጹም የለም። ልክ ለምሳሌ ቅድም እንደነገርኳችሁ አብርሃም ሙስሊም ነበር ተብሎ ቃል በቃል ተቀምጦ እናገኛለን። ስለዚህ ነገ ከአምላክ ፊት መቆም አለ። የትኛውን ሃይማኖት ነው የደነገግኩላችሁ ብሎ የዛኔ ይጠይቀናል። እኛስ ያውና ሙስሊም ሆኖ አደራ ወላ ተሞቱና ኢላ ወአንቱም ሙስሊሙን ብሎ አዘውናል። እኛ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ የሚል ቃል በቃል አለ። የትኛውን ሃይማኖት